በዚህ ክረምት ሊሰሯቸው የሚችሏቸው 5 ኦንላይን ቢዝነሶችን እነግራችኋለሁ እና እንዴት ደግሞ እንደምትጀምሩትም እንነጋገራለን ማለት ነው። ሰላም ክረምት ሲመጣ ብዙዎቻችን ከቤት ውጭ የምናደርገው እንቅስቃሴ እንደሚቀንስ እናውቃለን። ነገር ግን ይሄ ጊዜ ዕውቀታችንን ለማሳደግና ኦንላይን ገቢ ለመፍጠር እጅግ አመቺ ጊዜ ነው። የመጀመሪያው ግራፊክስ ዲዛይን ለማህበራዊ ሚዲያ እና ፖስቶች እንዲሁም ለዌብሳይት ለማስታወቂያዎች ግራፊክስ ዲዛይን ሲሰሩ በዚህ ክረምት የተሻለ አዋጭ ናቸው ማለት ነው እና ስፔሻሊ ካንቫ እና አዶቤ ፎቶሾፕን መጠቀም ይመከራል ማለት ነው። በኮምፒውተር ወይም በፒሲ የምትጠቀሙ ከሆነ አዶቤ ፎቶሾፕ፣ በስልክ የምትጠቀሙ ከሆነ ደግሞ ካንቫ ወይም ፒክስአርት። እነዚህ ተመራጭ ኮንቴንት ክሬሽን ነው። ዩቲዩብ ላይ፣ ቲክቶክ ላይ እንዲሁም ፌስቡክ የተለያዩ ሶሻል ሚዲያዎች ላይ ኮንቴንት በማዘጋጀት በዛ ተከፋይ መሆን መቻል ነው። ሶስተኛ ዌብ ዴቨሎፕመንት። ይሄ ደግሞ ስፔሻሊ ሙያው ላላችሁ የተሻለ ነው። ግን ሙያው ደግሞ ባይኖራችሁ ራሱ በነፃ የምትማሩባቸው ብዙ መንገዶች አሉ። ለምሳሌ 5 ሚሊዮን ኢኮደርስ ስልጠና ለምሳሌ የኢትዮጵያ መንግስት ነፃ የዌብ ዲዛይኒንግ ስልጠና ይሰጣል በተመረጡ ባለሙያዎች ማለት ነው። ያን ነፃ ስልጠና ወስዳችሁ ወደ ስራ መግባት ትችላላችሁ ማለት ነው እና በ2 ወር ውስጥ ጊዜ ውስጥ ስልጠናው ማጠራቀቅ ትችላላችሁ። በዚህ 2 ወር ውስጥ ደግሞ በደንብ ትካላችሁ ቀጣይ አድቫንስ ሊሆነ ስልጠና ራሳችሁን አድቫንስ ያደርጋችሁ ስራው ላይ በደንብ መስራት ትችላላችሁ። እኛ ፎቶ ኤንድ ቪዲዮ ኤዲቲንግ። እንግዲህ ኤዲቲንግ ሲባል አንድ ቦታ መቁረጥ አኒሜሽን ማስገባት ብቻ ሳይሆን በደንብ ለአንድ ቪዲዮ ለሚያስተላልፈው መልዕክት ሁሉ ነፍስ የሚዘራበት ኤዲቲንግ ይባላል ማለት ነው። እዚህ ኤዲቲንግ ሲባል ብዙ አይነት መንገድ አንደኛ የራሳችሁ ኮንቴንት ልትሰሩበት ትችላላችሁ። ሁለተኛ ደግሞ አዚ ፍሪላንሰር ልትሰሩ ትችላላችሁ። ለዩቲዩበሮች፣ ለቲክቶከሮች፣ ኢንስታግራም ሪል ለሚሰሩት የተለያየ ቦታ ላይ ለማስታወቂያ ሊሆን ይችላል ያን መስራት ምችል ማለት ነው። ስለዚህ በምን ኤዲቲንግ በምንድን ልንሰራ እንችላለን የሚለውን እንነጋገር። ስፔሻሊ ፒሲ ላላችሁ አዶቤ ፕሪሚየር ፕሮ በጣም ተመራጭ ነው። በስልክ ለምትሰሩ ደግሞ ካፕከት እና ካይን ማስተር ከሁለት አንዱ መርጣችሁ መጠቀም ትችላላችሁ። የተለያየ አይነት የቪዲዮ ኤዲቲንግ አፖችን መጠቀም ሳይሆን አንዱን አፕ ማስተር ማድረግ ነው የተሻለ አማራጭ የሚሆነው። እንድትጠቀሙ ሪኮመንድ አደርጋችኋለሁ። አምስተኛው ሀሳብ ስክሪፕት ራይቲንግ ነው። ስክሪፕት ራይት ሰው በሁለት አይነት መንገድ ልትጠቀሙ ይችላል። አንደኛ እንደምንዳለው ኮንቴንት ክሬት የምታደርጉበት ሰዓት ለራሳችሁ የሚሆናችሁን ኮንቴንት ማዘጋጀት ትችላላችሁ። ሁለተኛ ደግሞ ኮንቴንት እያዘጋጃችሁ መሸጥ ትችላላችሁ። ለምሳሌ ዩቲዩበር ፖድካስት አንድ ፖድካስት የሚሰራ ሰው ኮንቴንቱን አዘጋጅታችሁ አንተ በመስጠት እንትን ማለት ትችላላችሁ። ለተለያዩ ነገሮች አጠቃላይ ስክሪፕት መጻፍ እነዚህ አምስቶችን መርጬላችኋለሁ። እንደምታውቁት ስፔሻሊ ፖድካስት ኢትዮጵያ ውስጥ አሁን ላይ እያደገ የመጣ ፖድካስት እንግዲህ ኢትዮጵያ ውስጥ አሁን በጣም ተመራጭ የሆነ የመጣ በጣም እያደገ ያለ በጣም ዘርፍ ነው እና ፖድካስት ራሳችሁ መጀመር ብቻ ሳይሆን የፖድካስት ስክሪፕቶችን ማዘጋጀታችሁ በዛው ልክ በጣም ተመራጭ የሚያደርገው እንትን ነው። ስለዚህ ፖድካስት ለመጀመር ምን ያስፈልጋል? ሁለት ነገሮችን በዋናነት ካለ አንድ ሰው ፖድካስት መጀመር ይችላል። አንደኛ ምንድነው? አንደኛ ማይክ፣ ሁለተኛ ካሜራ ሲባል ግዴታ ካሜራ ሳይሆን ስልክም ደህና ስልክ ያለው ሰው በዛ ኤዲቲንግ የሚሰራበት በዛ ካሜራ መጠቀም ይችላል ማለት ነው። ሌላው ቪዲዮ ኤዲት ማድረግ ከቻለ አንድ ሰው ፖድካስት መጀመር ይችላል። እነዚህን 5 ነገሮች እንያቻለሁ። አሁን እንዴት እነዚህን እንጀምር የሚለውን ነገር 3 ነገሮችን በዋናነት ማስተዋል ያስፈልጋል። አንደኛ ክህሎት ላይ ነው። እንግዲህ 5 ሀሳቦች ሰጠናል። ቪዲዮ ኤዲቲንግ ብለናል፣ ግራፊክስ ብለናል፣ ስክሪፕት ራይቲንግ ብለናል እና ከ5ቱ ነገሮች የትኛውን ነው አንተ ልትሰራው የምትችለው የምትፈልገው ነገር መስራት የትኛው ነው የሚለው መጀመሪያ ፍላጎትን መለየትና መገደብ ያስፈልጋል። ከ5 ውስጥ አንዱ ምረጥ። ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ኦር ስክሪፕት ራይቲንግ አንዱን ትመርጣለህ። ሁለተኛ ክህሎቱ ካለ ቀጥታ ወደ ስራ እንዴት እንደምትል ቀጥታ ሶስተኛ ላይ ስራ እንዴት እንደምትፈልገው እነግርሃለሁ። ክህሎቱ ከሌለ ደግሞ መጀመሪያ ምንድነው ክህሎቱን መማር ይቀርናል ማለት ነው። ቪዲዮ መማር ደግሞ ያው ዩቲዩብ ላይ ብዙ ኮርሶች ይገኛሉ። እነሱን መማር ይቻላል። የተለያዩ ሳቶች ላይ የተለያዩ ኮርሶችን መማር ይችላል። እንደዛ አድርጎ ማለት ነው። ሶስተኛ ስራ መፈለግ ነው። ስለዚህ ስራ አሁን እነዚህን ቪዲዮ ኤዲቲንግ ተማርኩ የት ነው ስራ መፈለግ የሚችለው የሚለው እንግዲህ ኢትዮጵያ ውስጥም ሆነ በውጭ ሀገር የተለያዩ ብዙ አይነት አማራጮች አሉ። አንደኛ ኮርሶችን አዘጋጅቶ እነዛን መሸጥ አለ። አሁን እነዚህ ዩዴሚ የሚባሉ አፖች አሉ። ዩዴሚ አፕን በዌብሳይትም አለው። ኢትዮጵያ ውስጥ ደግሞ አሪፍ ጌት የሚባል አሁን የመጣለ ኮርስን አዘጋጅተህ አንተ አንድ ትጭናላችሁ። ከዛ ደግሞ የሆነ ሰው የሚፈልገው ያን ኮርስ ያን ገንዘብ እየከፈለ ያን ያዋል እናንተ ተጠቃሚ ትሆናላችሁ ማለት ነው ከዌብሳይት ባለቤት ጋር። እንደዚህ አይነት ነገሮችን መጠቀም ትችላላችሁ። ሁለተኛ ደግሞ ቴሌግራም የተለያዩ ቻናሎች አሉ።
ለምሳሌ አፍሪ ወርክስ የሚሉ የተለያዩ የስራ የሚለቁ ቻናሎች አሉ። ከነሱ ገታችሁ ደግሞ ኮምፒት ማድረግ ትችላላችሁ። የተለያዩ ለምሳሌ አፍሪ ጆብስ የሚል የስራ ዌብሳይት አለ። ኢትዮ ደረጃ የሚል የስራ ዌብሳይት አለ። ከነዚህ ዌብሳይቶች ህይወታችሁን ደግሞ መሞከር በዛ ስራው ማፈላለግ አለባችሁ ማለት ነው። እዚህ ውጭ ግን አሁን ስፔሻሊ አሁን ቪዲዮ ኤዲቲንግ ኦር ግራፊክስ ሲሆን ቀጥታ ደግሞ ሰውየውን ማነጋገር ይችላል። አሁን ዩቲዩብ ላይ ትፈልጉና ኢትዮጵያ ሊሆን ይችላል፣ ከኢትዮጵያ ውጭ ያለው ሰው ሊሆን ይችላል እና ሰውየውን ቀጥታ ይዛችሁ ታዩትና ቪዲዮ ደቅም ያለ እናንተ ከዛ ቪዲዮ ላይ ነፍስ መዝራት የምትችሉበት የእናንተን ኳሊቲ ሊያሳይ የሚችል ወይም ደግሞ አንድ የሆነ ቫልዩ መጨመር እንደምትችሉ ከዛ ቪዲዮ ላይ ካወቃችሁ ያን ቪዲዮ ኤዲት አድርጋችሁ ለሰውየው ላኩለት። በነፃ ኤዲት ያደርጋችሁ ለስልኩለት ያን አይቶ በዛ ከራሱ መጀመሪያ ከነበረው አንፃር ስለሚያው በዛ መልክ መስራት ትችላላችሁ ማለት ነው። የአንድ ሰው ድክመቱ ታሳዩታላችሁ። ቪዲዮን ድጋሚ እናንተ ኤዲት ያደርጋችሁ ያን የለቀቀውን ቪዲዮ ትልኩለትና በውስጥ መስመር በዛ ያን ቪዲዮ አይቶ አነጻጽሮ እናንተ እንዲቀጥራችሁ ማድረግ እንደዚህ አይነት መንገድም መስራት ትችላላችሁ የሚለውን ላስገነዘባችሁ እፈልጋለሁ። ስለዚህ በዚህ ክረምት አዲስ ነገር ለመማርና ገቢ ለማግኘት እድልን ተጠቀምበት። አሁን ከጠቀስናቸው አንዱን መርጠህ ኢንቨስት አድርግ። እሺ፣ በዚህ ክረምት አዲስ ነገር ለመማርና ገቢ ሜክ ለማድረግ እድልን ተጠቀም። አሁን ከጠቀስናቸው አንዱን መርጠህ ኢንቨስት አድርግ። ትልቁ እንዳትረሳው የምፈልገው ነገር ግን ለሁሉም ስኪል በደንብ አንድን ስኪል ለማወቅ ከመጀመሪያውና ብቸኛው የሚያስፈልገው መስፈርት መጀመር ነው። ከጀመረ በኋላ እያንዳንዱን መንገድ ቀስ በቀስ ታሳኩናል ማለት ነው። ስለዚህ በመጨረሻ እንግዲህ ቪዲዮ በጣም ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ እንድታደርጉት ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።